እንደናችሁ እንደምሰነበታችሁ የኢትዮ ሼፍ ነው ሼፍ ዮናስ ነኝ ዛሬ ማትላስ ሪዞርት ነው ያለነው ከዛሬ ከመኝታ ክፍላችን ወጣ ብለን ትንሽ ከዝናናን በኋላ እስቀል ያለ መክስ ሳላት ሰርተን ለመጠቀም ሜዳው ላይ ደስ የሚል ቦታ ላይ እንደዚህ አይነት መናፈሻ ቦታ ላይ ምግቦች ሰርተን በላ ተዘጋጅተናል ዛሬ ሳላድ አዘጋጅላችኋለሁ ሳላዴ ደግሞ ዛሬ ከአሳ ነው የሚዘጋጀው ኪችን አሳ አስጠብቻ አምጥቻለሁ እሱን አሳ እንግዲህ ከጠበሰው አሳ ከአትክልት ከቀላቅለን ቆንጆ ሳላድ እናዘጋጃለን ማለት ነው እንደምትመለከቱ እንግዲህ አትላስ ሪዞርት የኔ መሰለ ደስ የሚል የነፋሻማ ቦታ ያለው ቆንጆ ቦታ ነው እዚህ ቦታ መጣችሁ እኛም አልጋ ከያዘን በኋላ ካጋችሁ ወተን ለመዝናናት ነው ወደ መናፈሻ የመጣ ነው ሳላዳችን ከበላን በኋላ ወደ ዋኛው ታዲያ ደግሞ ትንሽ ጨዋታና እንጫወታለን ዛሬ እንግዲህ እስቲ እዚህ ሜዳ ላይ ነፋሻው ቦታ ላይ ቆንጆ ሳላድ ሰራላችኋለሁ ተካተሉኝ ኢትዮ ሼፍ እናንተ ነው እሺ እንደነገርኳችሁ እንግዲህ የሪዞርቱ ሼፍ ቆንጆ አጎ አሳ ጠብሶ ልኮልኛል ይሄን አሳ እንግዲህ ያው ብዙኛ ቻለ ብዙ አይታችሁ አሳ እንዴት የሚጠብስ አይታችኋል በጣም ቀላል ነው ዱቄቱ ላይ ትንሽ ጨውና ቁንዶ ታደርጋላችሁ መቀላቂያ ሳለ ደግሞ ሙስታርድ ትንሽ ሙስታርድ ከዛ ላይ ትንሽ ሶያ ሶስ ከዛ ሎሚ ታረጉና ካደረጋችሁ በኋላ አሳውን ተለውሳላችሁ ከለበሳችሁ በኋላ ደግሞ በዱቄቱ ሸፍናችሁ በዘይት መጥበስ ማለት ነው ከዚህ ቆንጆ የሚያምር ከለር አሳ ያወጣላችኋል ማለት ነው ቀጥታ እንግዲህ ሰላጣ ቅጠላችንን ከትፋለን ሰላጣ ቅጠልን ከትፋለን ዛሬ ማዘጋጅላችሁ እንግዲህ የአሳና የአትክልት ሳላድ ነው እሱን እንግዲህ የቡዜ ቻይኒዝ ካቤጅ ይባላል ወይ ቻይኒዝ ሳላድ የተባለ የሚጠራው ሳላድ አይነት ነው ይሄን እንግዲህ በደንብ አገን ከትፈዋለን ደራርበን ጫፉን ካስወገድነው በኋላ እንሰነጥቀዋለን ከዛ በኋላ በዚህ መልክ ከተፋል ጥፍ ያደርግ እንደዚህ እንዲህ ካደረግን በኋላ መቀላቂያ ሳህን ወስዳለን መቀላቂያ ሳህን ላይ እንደዚህ ካደረግን በኋላ ቆንጆ ጠንከር ያሉ ቲማቲሞች እንመርጣለን ፍሬውን ፈልገው ፍሬውን ካስወገድን በኋላ እንደዛ አጠራቅማችሁ ደግሞ ኪችን ላይ ኪችን ባለሙያዎች ካጠራቀማችሁ በኋላ ለቲማቲም ሶስ ማዋል ይችላልላችሁ ካሳው ጋር እንዲማሰል ተማሳያ ከትፈዋለሁ ቲማቲሙ እንደዚህ ይገባል ዛሬ ፈታዘን አብረን ዛሬ ስለምንሰራ ኩከምበር ጨምራለሁ ግማሽ በቃኛል ግማሽ ነው ለበኋላ ተጠቀምበታለሁ ይሄን ካደረኩ በኋላ በመላጫ ይለጠዋለሁ ማለት ነው ካዝልጡ መስራት ይችላልላችሁ ለፍላጎታችሁ ካረግን በኋላ ፍሬን ወጣለን ታዋላ ካረግን በኋላ ለቦታ ከትፈዋለን ካረግን በኋላ ይገባል አካይን ካጣደው በኋላ ቀጣይ ማለት ሽንኩርት ነው ሽንኩርቱን ትንሽ ላበላን መቸን ቀጣን አደርጋለሁ ታደርጉና ሽንኩርት ጨምሩበታላችሁ እሺ ደግሞ ቃሪያ እናደርግበታለን ቃሪያ እንደዚህ እንጨምራለን ከዛ መቀላቂያ ሳህን ቁንዶ በርበሬ ዘይት ጫው ሎሚ
ቆምጣጤ ይሄ ከዚህ ግቢ ነው የቆረጥኩት በጣም ደስ የሚል ትልቅ ነው እሱን በመጭመቂያው እስከባና ጨምቀዋለሁ ከመጭመቂያ በላይ በጣም ትልቅ ነው ግቢ ያሉ ሎሚ አራት ቦታ ካላረኩት መጭመቂያ ያራፋ ይችላል የቆምጣጤ የሎሚ ዘር ነው በዚህ መልክ ካረግን በኋላ ደም ከዚህ ግቢው ያገኘውትን ባለፈው የመጣው ጊዜ እንደዚህ አግኝቻለሁ ማር አረጋለሁ ከስኳር ይልቅ ማር ተጠቀሙ ድሬሲንግ ለብዙ ጊዜ ተፈጥሮ ማር ካገኛችሁ በጣም ቆንጆ ለጤናም ጥሩ ስለሆነ ተፈጥሮ ማር ካገኛችሁ ፕሮሰስ ያነ በፋብሪካ ያለፈ እንደዚህ ቆንጆ ለማር ካገኛችሁ መጠቀም በጣም ቆንጆ ነው እናደርጋለን ከዛ ትንሽ እናፈስበታለን ማለት ነው መቀላቀያን ተጠቀማለሁ ዋው በጣም ያምራል ትንሽ ድሬሲንግ ጨምራለሁ በዚህ መልኩ አረኩ በኋላ ቀጣይ እንግዲህ ማቅረቢያ ሳህናችን ላይ ይሄን እንገለብጠዋለን ከገለበጥን በኋላ በደንብ ይስተካከላል እናደርጋለን ተጣብሶ የመጣውን አሳ ከላይ እናደርግበታለን ቆንጆ ያትክልትና ያሳ ሳላድ ነው ከታለ ተጨማሪ አሳውም እንዲያገኘው ድሬሲንግ እናፈስበታለን ካደረግን በኋላ እሺ አጠገብ የሚሰራው ቢገኘው ታቸውን ቆርጣለን አርገን ቆርጣቸዋለን ካረግን በኋላ ይሄን በቂ ነው ዋው እንዲያደርጋችሁ እንግዲህ እዚህ መናፈሻ ላይ ዘና ያላችሁ ይሄን ሳላድ የበላችሁ ጊዜያችሁን ተሳልፉ እንጋብዛችኋለን በጣም ከስራ በኋላ አረፍ ብለን ሻወር ከወሰድን በኋላ ከመኝታ ክፍላችን ስንወጣ ያዘጋጀነው የሳላድ አይነታችን ነው እንግዲህ ምግብ የሰራችሁን እንድትመገቡ ጋብዛችኋለሁ ሼፍ ራስ ነበርኩ ከኢትዮ ሼፍ በሌላ ጊዜ አገኛችኋለሁ ቻው